ሰላም ለእናንተ ይሁን። ወንድማችሁ አቤል ነኝ። መጽሐፍ ቅዱስ ሲናገር ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ጌታ ስለ ተስፋ ቃሉ አይዘገይም። ከልብ አድምጡኝ። ዛሬ የምነግራችሁን ቅዱሳን ሁላችሁ ጌታ ስለ ተስፋ ቃሉ አይዘገይም። ብዙውን ጊዜ ይህችን ጥቅስ እንጠቀማታለንና ጌታ አይዘገይም። ተስፋ ቃል የተባለው ለምሳሌ ስለ አንተ የጤንነት ጉዳይ፣ ትምህርት፣ አገልግሎት፣ ስራ፣ ወረቀት፣ መኪና፣ ቤት፣ መመረቅ፣ ምድራዊና ቁሳዊ በረከት በፍጹም ከዚህ ጋር አይገናኝም። ብዙ ሰዎች ለቁሳዊና ለምድራዊ ነገር ይህንን ክፍል ይጠቀማል። ግን ጌታ ስለ ተስፋ ቃሉ አይዘገይም። ኢየሱስ ይመጣል። አሜን። ማራናታ ጌታ ሆይ ቶሎና ብትሉ ይሻላችኋል። ከዚህ ጥቅስ አንጻር ይህ በፍጹም ከምድራዊ ከቁሳዊ ነገር ጋር አይገናኝም። ኢየሱስ ተመልሶ ይመጣል። ኢየሱስ ተመልሶ የሚመጣበትን ዘላለማዊ አጀንዳውን አስቡ እንጂ ከሌላ ነገር ጋር ስለማይገናኝ ያ ሌላ ይህ ሌላ ነው። ስለዚህ ኢየሱስ ይመጣል። ብዙ ሰዎች ስለ ራሳቸው፣ ስለ ማንነታቸው፣ ስለ አስተዳደጋቸው፣ ስለ ቤተሰቦቻቸው ባክግራውንዱ ቤተሰቦቼ ድሃ ነበሩ፣ በስነ ስርዓት ሊያስተምሩኝ አይችሉም ነበር፣ እንዲህ አይነት ትምህርት ቤት አልተማርኩም፣ የከተማ ልጅ አይደለሁም፣ የገጠር ልጅ አይደለሁም የመሳሰለ ብዙ ነጥብ ያነሳሉ። ግን በፍጹም ከዚህ ጋር አይገናኝም። አውራ ንጉሳችን፣ አውራ ተስፋችን ኢየሱስ ይመጣል። እኛ ቅድመ ሁኔታ ብለን ከምናስቀምጣቸው ምክንያቶች ሁሉ በላይ ኢየሱስ ይመጣል። አማኝ ያለው አንድ ተስፋ ነው፣ እሱም ኢየሱስ ይመጣል። ኢየሱስ ጌታ ነው። ልንገራቸው፣ የምታለቅሱ ሰዎች በሰው በሁኔታ በጠላት በምቾት ከምቾት ተቃራኒ በሆነ ነገር ሁሉ የምታለቅሱ ሰዎች ልንገራቸው፣ ኢየሱስ ይመጣል። ደሞዜ ትንሽ ነው፣ ስራ የለኝም፣ ምንም ወረቀት የለኝም፣ የተለያየ አይነት ምክንያት ታቀርባላችሁ። ከዚህ ውጡና ኢየሱስ ይመጣል። እስኪ ቢኖራችሁም ባይኖራችሁም ኢየሱስ ሲመጣ የሁሉ ምን የሚሆን ይመስላችኋል? ከክፍሉ አንጻር እኮ ሰማይና ምድር ይቀልጣል፣ ያልፋል። ለእግዚአብሔር የማይታዘዙ ሰዎች እስከሚጠፉበት ቀን ድረስ ነው የሰማይና ምድር የሚኖረው። ለኛ ግን ዋው! ለኛ ብዬ ነው የምናገረው። እኔ ራሴን ስለማቅ በክርስቶስ ኢየሱስ ስለሆንኩኝ ኢየሱስ ጌታ ነው። እና ወደ ክፍሉ ልመልሳችሁና ጌታ ስለ ተስፋ ቃሉ አይዘገይም፣ ይመጣል። ነግሬያችኋለሁ። አማኝ አንድ ተስፋ ነው ያለው። ኢየሱስ ሲመጣ አብሮት ወደ ጌታው ደስታ ይገባል፣ ለዘላለም አብሮት ይኖራል። ከዚህ ውጭ ይህ ክፍል የሚያሳየን ሌላ ተስፋ የለም። በአንድ እግሪ እርገንዶ ጫማ፣ በአንድ እግሪ ቆዳ ጫማ ብታደርግ እንኳን ኢየሱስ ይመጣል። የምትበላውን ብታጣ ከምትበላው ብታተርፍ፣ 10 መኪና ቢኖር እግር ባይኖር ኢየሱስ ይመጣል። አስበዋል? ያ ኢየሱስ አባቴ ነኝ አምላኬ ነኝ እያለ ሲመጣ ይሄ ሰማይና ይሄ ምድር ሲያልፍ እስኪ አንድ ሰው ከኔ ጋር ማራናታ ጌታ ሆይ ቶሎና ይላል። ኢየሱስ ጌታ ተባረኩልኝ። በጣም ደስ እያለኝ ነው። ይህንን የሱን መምጣት የማናስተውል ከሆነ ስለኤውን አላዶ ኮሞሶ ትራላባና ሴኬ ጳውሎስ በምድር ያለውን ወደታች የምትመለከቱ ከሆነማ ምንም የሚያስደስት ነገር የለም ነው ያለው። ወደ ላይ ይመጣል ብለን ካልን፣ ይህ ሰማይ ምድር ያልፋል ብለን ካልን፣ ባይዘው ብትሞቱ ከዚህ በኋላ ብትታመሙ የያዛችሁት ስጋ ምድራዊ ድንኳናችሁ ከበሽታ ከደዌ ነፃ ባይወጣ ሰንካ ኢየሱስ ይመጣል።
ከበሽታዬ ባትፈወስ ኢየሱስ ይመጣል። ድሃ ብትሆን ኢየሱስ ይመጣል። ሀብታም ብትሆን ኢየሱስ ይመጣል። ከፍ ብትል ኢየሱስ ይመጣል። ዝቅ ብትል ኢየሱስ ይመጣል። ኢየሱስ ይመጣል። ሃሌሉያ ቃናሳ አረ ባሉት በዚህ ደስ ይበለ እርስ በርሳችሁ በዚህ ቃል ተጽናኑ። ይመጣል። ምንም ነገር ሌላ ተስፋ የለንም። ምንም አያጽናናንም። ኢየሱስ ይመጣል። ክብር በላይ መጽናኛችን ነው። ሃሌሉያ እና ኢየሱስ ይመጣል። ዌልካም እንኳን ደህና መጣ የምንልበት በኢየሱስ ስለሆነ ነው። የተስፋን ቃል የሰጠ የታመነ ነው። ይመጣል። አሜን። ሻሎም